Assalamu alaikum, my brothers and sisters. እንዴት ናችሁ? ለክርስቲያኖች መልካም ለተሰንበት ብያለሁ። ወንድምና እህቶች አደራ ጉልበት ያላችሁ በጉልበታችሁ፣ እምነት ያላችሁ በእምነታችሁ ዱዓ ያረጋችሁ ወይም እየጸለያችሁ ኢትዮጵያን ከአሰቃቂ መንግስት እንታደጋት። አቅም ያላችሁ በአቅማችሁ ያርጋችሁ ኢትዮጵያን እንታደጋት። ምክንያቱም በአሁን ሰዓት ያለው ኢትዮጵያ ውስጥ ያለው ነገር በጣም አሳሳቢ ነው። በዚህ አጋጣሚ የኦሮሞ ተወላጅ ወንድምና እህቶችን መምከር የምፈልገው ነገር አለ። ምን አለ መሰላችሁ? ወያኔ በሰጣችሁ ባንዲራ እኛ ኦሮሞንን ብላችሁ እንድትገነጠሉ ነው ወያኔ የሚፈልገው። የወያኔ ትልቁ ዓላማ ኢትዮጵያ ተበታትና ያለ ሀገር እንድትቀመጥ ስለሆነ የነሱን ነገር እያጠናከራችሁ ነው የኦሮሞ ልጆች። እንዴት ሰው በጠላቱ ባንዲራ በሰጣው እኔ ኦሮሞ ነኝ እያለ ይወጣል? እናስብ። በተረጋጋ መንፈስ የኦሮሞ ልጆች እናስብ። አማራ ጨርሶ ጠርቷቸዋል። በአሁን ሰዓት ያለው የአማራ ህዝብ በድሏል። እኔ አማራ ነኝ፣ የኢትዮጵያዊ ነኝ። መጀመሪያ ግን በድዬ አላውቅም። ማንንም የኢትዮጵያ ህዝብ የበደልኩት እንትን ያልኩት ነገር የለምና የኦሮሞ ልጆች ኢትዮጵያዊነታችሁን ብታንጸባርቁ በቀላሉ ወያኔን ማሸነፍ ይቻላል። ግን የኦሮሞ ልጅ ነኝ ለኦሮሞ ነው የምታገለው የምትል ከሆነ ለሌላው ኢትዮጵያዊ የአብረ የኖርከው አብረ ታሪክህን አብረ ያደረከው ምንም ትርጉም የለውም ማለት ነው። መጣላት ቀላል እውነቴን ዛሬ ተነስተ እንዳልከው ክብሪት አንድ ክብሪት 20 ዓመት ያፈራኸውን ፎቅ ታፈርሳለች። አንድ ክብሪት 20 ዓመት የለፋበትን ፎቅ በ5 ሰከንድ ውስጥ ታጋያለች። ቀላል ነው መጣላት። መፋቀር ግን ከባድ ነገር ነውና የኦሮሞ ነፃ አውጪ ነን ባዮች ኢትዮጵያዊነታቸውን ወይም የኢትዮጵያ ህዝብ ምን እንደሆነ አቅም ሰው ሌላ ሀገር ሄዶ እንኳን ይላመዳል። አሜሪካን ያለን ዩሮፕ ወይም wherever ያለን ሰዎች እንኳን ከሌላ ዜጋ ተላምደን ተጋብተንላ እንኖራለን። ልጅ ወልደንላ። ኦሮሞነታችሁ ብቻ አይድነቃችሁ፣ ኢትዮጵያዊነታችሁን አምጡት። ፍቅር ከምንም ይበልጣል። መለያየት ለማንም አልበጀም፣ ለማንም አልበጀም። ስለዚህ ኢትዮጵያውያን ኦሮሞ ኢትዮጵያውያን ይሄን ነገር አስቡበት። ቀላል እንዳይመስላችሁ። ለብቻችሁ ምንም መሆን አትችሉም። እውነቴን ነው የምላችሁ። ኢትዮጵያዊነት ይቅደም። ከዛ ቀላል ነው ሌላው ነገር። የጠፉ ጥፋቶችን ማስተካከል ይቻላል። የጠፉ ነገሮችን ማስተካከል ይቻላል። It's very simple። ሰው ግን እየታረደ ነው። የኦሮሞ ልጆች እየሞቱ ነው በባዶ እጃቸው እየወጡ። አማራ ብልጥና አማራ በሙሉ ተነሳ። የተነሳው የጎንደር ህዝብ ነው። ጎጃም በሙሉ ነተከ በሙሉ አማራ ክልል መነሳት መቻል አለበት። ማንነትን ማሳወቅ መቻል አለበት። በዚህ ሰዓት ነው ወንድም በተቸገረ ሰዓት ነው የምትደርስለት። በተጨቆነ ሰዓት ነው የምትደርስለት። ድሉን ካሸነፈ በኋላማ እኔ አማራ ነኝ ብላ ተቀላቀለው ወይም የኢትዮጵያን ባንዲራ ይዞ የወጣ አማራው ክልል ብቻ ኢትዮጵያዊ ነኝ ኢትዮጵያዊነቴን አለቅም ያለ ማን ነው? አማራው ብቻ። የምናየው ነው፣ የሚያኮራም ነው። እቺ አረንጓዴ ቢጫ ቀይ ባንዲራ ዓለምን ያስደነቀች ባንዲራ አንርሳት። በተለይ እንድንለያይ ብሎ ወያኔ ባመጣው ነገር ላይ ባናደርገው መልካም ይመስለኛል። የኦሮሞ ልጆች ብልጡ ነው። ወያኔ በሰጠ ባንዲራ ተመለሰ ኢትዮጵያን አትወጋ፣ ተመለሰ ወንድሞቼን አትበደል፣ ተመለሰ ከአማራ ጋር ወይም ከሌላው ጋር ትንቅንቅ ለያዝ አትል። ኢትዮጵያዊነት እንጂ ቁርአንም ላይ መጽሐፍ ቅዱስም ላይ ያለ ኦሮሚያዊነት አይደለም። ሆኖ ማያቅ አትሸወድ። ትንሽዬ ዕውቀት አለን ለሚሉ ሰዎች ቦታ ሰጣችሁ ማንነታችሁን እንድትረሱ አረጋችሁት። ማንነታችሁን ራሳችሁ እንጂ ሌላ ሰው እንዲነግራችሁ አታርጉት።
ኢትዮጵያዊነታችሁን ራሳችሁ መኑበት እንጂ ሌላ ሰው መጥቶ ስለነገረ ወይ አሜሪካ ተማረ ወይ ዩሮፕ ተማረ ለምትለው ሰው ነው አንተ ኢትዮጵያ አይደለም እሺ አንተ ኦሮሞ ነህ መጀመሪያ አንተ እንዲህ ነህ መጀመሪያ የሚል ጾታንም ሊነግር ነው ማለት ነው። ነገ ተነስቶ ወንድ አልነበርክም ሴት ነበርክ ይላል። ሴት አልነበርክም ወንድ ነህ ሊል ይችላል። ለነዚህ ሰዎች ቦታ ሳሰጡ ለአንድ ኢትዮጵያ ብትታገሉ ህዝቡ ከናንተ ጋር ነው። እንዴት ኦሮሞ ታግሎ ኦሮሞ ነፃ ላውጣ እያለ አማራ ሊታገልለት ይችላል? መተሳሰብ አለብን፣ መረዳዳት አለብን፣ መፋቀር አለብን። ያንን ነገር ነው ልላችሁ የምፈልገው። ኢትዮጵያውያን፣ አማራዎች፣ ኦሮሞ፣ የኢትዮጵያ ዘር በሙሉ ኢትዮጵያን የሚፈልጋት በሙሉ በዚህ ሰዓት መታገል አለበት። የሚጸልይ በጸሎቱ የሚታገል በትግሉ ማድረግ መቻል አለበት። የሚቻለውን ነገር ማድረግ አለበት። እኔም አካውንት ከፍቼ ለኢትዮጵያውያን ባለፈው ላድርግ የነበረው በድርቅ የነበረውን ሰዎች ብዙ ነገር ብለው ባለጌ አፋቸውን ከፍተው የሰው ገንዘብ የለብኝም መዳም የለብኝም ከፍተው ብዙ ነገር አሉ። ገና ለገና ሊበላን ነው ገንዘባችንን ምናምን። የትኛው ገንዘብ ኖሮ ነው ከኢትዮጵያ የሚበላው? ለኢትዮጵያ ሕዝብ ግን የሚሆን በመሳሪያም መግዣ ምንም መግዣ አካውንት ከፍቼ በፌስቡክ ለኢትዮጵያ የሚደረጉ ነገሮችን አድርጌ አምላክ ከፈቀደ እኔም ገብቼ እፋለማለሁ። ለወያኔ ነገር አንድ ህይወት ነው ያለኝ። ወያኔ የኢትዮጵያን ሕዝብ እየረገጠ ከሚኖር የዕለት ሞቴን እመርጣለሁ። ስለዚህ ይሄን ነገር ኢትዮጵያውያን እንድተባበሩኝ አደርጋለሁ። ወዳቸዋለሁ። ድል ለኢትዮጵያ ሕዝብ። ወያኔ ይውዳ። ወያኔ ኢትዮጵያን ያስራበ በዘር የከፋፈለ እንድንፋጅ እንደዚህ ያደረገ ቅራቅምቦ ባንዲራ አምጥቶ አንተ ኦሮሞና አንተ አማራ ነህ ብሎ የወረወረለት ነው። አማራ አይቀበለውም። አማራ አይቀበለውም። እንደዚህ አይነት ቅራቅምቦ መሀይምን አይቀበለውም። የሚቀበል ይቀበለውና ትዝብት እናንተ ላይ ነው፣ እኛ ላይ አይደለም። እኛ ወያኔ ያታሉን አያውቅም። ሰተነው ነው ማለት ቢምራ ይየው ህዝቡ ይረዳ ማንነቱን። የትግራይ ልጆችን ይረዳል። ወያኔ የትግራይ ልጆች ናቸው። ማንነታቸው ስልጣን ሲተሰጣቸው ይረዳ ነው ህዝቡ። 4 ነጥብ። ለማንኛውም ኢትዮጵያን አላህ እግዚአብሔር አምላክ ይባርክ። ድል ለኢትዮጵያ ህዝብ። ከጎናችሁ ነኝ። ዮኒ ማኛ